ለመግዛት አሊያም ሪል ስቴት ላይ ኢንቨስት ለማድረግ ስታስቡ ማወቅ ያለባችሁ 5 ወሳኝ ነገሮች። አምሩዲን እባላለሁ፣ የሪል ስቴት ሽያጭ አማካሪ ነኝ። ዛሬ በሚኖረን ቆይታ ሪል ስቴት ላይ ኢንቨስት ለማድረግ አሊያም ቤት ለመግዛት ስታስቡ ማወቅ ያለባችሁ ወሳኝ 5 ነገሮች ከኔ ጋር እናያለን። መጀመሪያውና አንደኛው የሪል ስቴት አልሚ ድርጅቱ ህጋዊነትን ማረጋገጥ ነው። ከዚህ በፊት ምን ያክል ሰርቷል፣ እንዲሁም ደግሞ ካፒታሉስ ምን ያክል ነው፣ ህጋዊ ሰነድስ አለው የሚለውን ማረጋገጥ ይሆናል የመጀመሪያው። ሁለተኛው ደግሞ የሚሆነው ውሉ ላይ ወይም ሰነዱ ላይ የሚካተቱ ዋና ዋና ነጥቦች ናቸው። እነሱም ግሮስ እና ኮመን ኤሪያ ሊሆን ይችላል፣ ፓርኪንግ ቦታ፣ የልጆች የመጫወቻ ቦታን ጨምሮ እነሱን ያካተተ ነው የሚለውን በደንብ ማወቅ ያስፈልጋል። ሶስተኛው ደግሞ የሚሆነው ፕሮግረስ ላይ ያለ ቤት የምገዙ ከሆነ ፕሮግረሱ በምን ያክል ጊዜ እንደሚጠናቀቅ ምን ያክል ጊዜ እንደሚፈጅ ማወቅ፣ በ1 ዓመት ነው፣ በ2 ዓመት ነው፣ በ3 ዓመት ነው የሚለውን ትክክለኛውን ጊዜ ውሉ ላይ እንዲኖርና ያንን ማወቅ። አራተኛው ደግሞ የሚሆነው የምገዙት ፕሮግረስ ላይ ያለ ቤት ከሆነ የአከፋፈል ስርዓት ነው። የአከፋፈል ስርዓቱ ታይም ቤዝ ነው ወይስ ፕሮግረስ ቤዝ ነው የሚለውን ማወቅ ይጠበቅባቸዋል። ታይም ቤዝድ ከሆነ በየ3 ወሩ ወይም በየ4 ወሩ በተቀመጠላቸው ስኬል መሰረት የምከፍሉበት የአከፋፈል ስርዓት ነው። ፕሮግረስ ቤዝድ ከሆነ ደግሞ ፕሮግረሱ ባለቀበት ደረጃ በሄደበት ደረጃ በየጊዜው በተቀመጠላቸው የአከፋፈል ስርዓት የሚከፍሉበት ስርዓት ነው። አምስተኛውና የመጨረሻው ደግሞ የሚሆነው የምገዙት ቤት አንደር ኮንስትራክሽን ላይ ያለ ቤት ከሆነ የምትረከቡት መጨረሻ ላይ ፉሊ ፊኒሽድ ወይ ሰሚ ፊኒሽድ የሚለውን ማወቅ ነው። ሰሚ ፊኒሽድ ከሆነ ያው ሙሉ ፊኒሽንጉ የምትሰሩት ራሳችሁ እናንተ ትሆናላችሁ። የምገዙት ቤት ፉሊ ፊኒሽድ ከሆነ ደግሞ ካምፓኒው ሙሉ የፊኒሽንግ ስራውን ጨርሶ ነው የሚያስረክባችሁ። ለሪል ስቴት ጥያቄ ካላችሁ አሊያም ማማከር የምትፈልጉ ስልክ ቁጥሬ ዲስክሪፕሽን ላይ ይገኛል። አምሩዲን ነበርኩኝ። ስለተከታተላችሁኝ አመሰግናለሁ።